ቻናሉን ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን። ተረጋጊ አትደንግጪ ብሎ መልስ እንኳን ሳይጠብቅ ከንፈሬን ሳመኝ። ቀስ በቀስ እኔም መቋቋም አቃተኝ። እንደ ልጅ አቅፎ ምኝታ ቤት ወሰደኝ። ተወልጄ ያደግኩት ጎንደር፣ አሁን ያለሁት እዚሁ አዲስ አበባ ውስጥ ሲሆን እስከ 9ኛ ክፍል ተምሬያለሁ። አሁን እድሜ 21 ሲሆን በሰው ቤት ተቀጥሬ ነው የምሰራው። መልካም ቁጥብና ረጋ ያልኩኝ ነኝ። መጀመሪያ ተቀጥሬ የምሰራበት ቤት በተመላላሽነት ነበር የምሰራው። አክስቴ ጋር እየኖርኩኝ አሰሪ ወንደላጤ ነገር ግን ትልቅ ግቢና ትልቅ ቤት ያለው ትልቅ ስራ ያለው እድሜው ከ30ዎቹ አጋማሽ ብዙ ያልዘለለ የተረጋጋ ሰው ነው። ቤቱ ጥበቃ አለው። ቤቱን ማጽዳት ትንሽ ያደክማል እንጂ የስራ ጫናም የለም። የምግብ ስራ ላይ ደግሞ እውነተኛ ባለሙያ ነኝ። በዚህ ደግሞ አሰሪ በጣም ደስተኛ ነው። ከአንድ አመት በላይ እንደሰራው አሰሪ ደሞዝ ልጨምርልሽ፣ ስርዓትሽም ሙያሽም መልካም ሆኖ አግኝቻለሁ፣ ለምን ጠቅላላ ገብተሽ እኔ ጋር አትሰሪም አለኝ። እኔም ሁሌ ሰው ማስቸገሩ ከብዶኝ ነበርና አክስቴን አመስግኜ ጠቅላላ እሱ ቤት ገብቼ መስራት ጀመርኩኝ። ለ6 ወራት ከሰራው በኋላ ግን ድንገት ያልታሰበ ነገር ተፈጠረ። አስታውሳለሁ፣ እሁድ ዕለት ነው። በርካታ እንግዶች ጠርቶ በቤቱ ግብዣ አድርጎ ነበር። ከግብዣው በኋላ እንግዶችን ሸኝተን እቃ እያነሳሳን እስከዛሬ ያላየሁበትን ባህሪ ያየሁበት። እራት በላሽ አለኝ። ቆይ ልበላ ነው አልኩት። በልተሽ ነይ እፈልግሻለሁ አለኝ። እኔም እራቴን በልቼ የሚታጠቡ እቃዎችም በማሽን አጥቤ አቤት ለምን ፈለግከኝ አልኩት። አሰሪን ሳሎን ሶፋው ላይ ቁጭ ብሏል። እጄን ሳብ አረገኝና ከጎኑ አስቀመጠኝ። የእውነት ተደናገጥኩኝ። እጄም እግሬም ሁሉ ነገር የተንቀጠቀጠው። አሰሪ ከዚህ በፊት እንደዚህ አይነት ነገር በፍጹም አስተውየበት አላውቅም። ትህትናው፣ መረጋጋቱ፣ አስተዋይነቱ፣ ለሰው ያለ ክብር ሁሉም መልካም ነበር። ተረጋጊ አትደንግጪ ብሎ መልስ እንኳን ሳይጠብቅ ከንፈሬን ሳመኝ። ቀስ በቀስ እኔም መቋቋም አቃተኝ። እንደ ልጅ አቅፎ ምኝታ ቤት ወሰደኝ። ፍጹም ባላሰብኩት ሁኔታ ከአሰሪ ጋር በዛ መልኩ ፍቅር ተጀመረ። ይህ ሁኔታ ተደጋገመ። ለኔ የሚያደርግልኝ ሁሉ ልክ እንዳገባት ሚስቱ ሆነ። በሁሉም ነገር ተቀየርኩኝ። እሱም እኔን በኑሮ ልዩነት አላምንም በፍቅር ነው ማምነው አለኝ። አብረን መኖር ጀመርን ልክ እንደ ባልና ሚስት። በመሃል ጸነስኩኝ። ስነግረው በጣም ደስ አለው። እንክብካቤው ልዩ ነበር። አሁን ከ7 ወራት የዘለለ ጽንስ በሆዴ ይሻላል። በቀደም ግን ድንገት ማታ ላይ ቁጭ ብለን አንድ የማወራሽ ጉዳይ አላለኝ። ፊቱ ከወትሮ ብዙ የጭንቀት ምልክት ሲታይበት ስለነበር እኔም ትንሽ ተረበስኩኝ። መለየት ይኖርብናል አለኝ። ለምን አልኩት። እንደ ጨዋልት ደርቄ ለብዙ ሰዓታት ቆየው። በጣም የማፈቅራት ፍቅረኛ ነበረችኝ። ጥላኝ ውጪ ለትምህርት ሄደች። እንደማትመለስ ነግራኝ ነበር። አሁን ግን ይገርምሻል ሐሳቧን ቀይራ ከኔ ጋር ለመኖር እየመጣች ነው። ስለዚህ ሚስጥሬን ደብቂልኝ፣ ለጊዜው ቤት እከራይልሻለሁ፣ ሁሉንም አስፈላጊ ነገሮችን በጠቅላላ አድርጋለሁ አለኝ። ለጊዜው ራሴን ልስት ምንም አልቀረኝም ነበር። የመከዳት ስሜት ተሰማኝ። ደግሞ ከባድ ፍቅር ይዞኛል። ደግሞም ህይወት ብዬ ተቀብዬ አመኘ ነበር። መቼም ተደብቆ የማይደበቅ ዛሬ ጽንስ ነገ ልጅ ይሻለሁ ያለኝን እሽም እንቢ ማለት አቅቶኝ በመንታ መንገድ እያነባሁ ላስብበት ረጋ ብዬ አልኩት። እያደረ ሁኔታዎች ከነከኑኝ። መጀመሪያ ገነት ወስዶኝ ለምን አሁን ባንዴ ሲኦል ፈጠፈጠኝ። በቤቱ ቆይቻለሁ። እንደ ሚስት አመት ለሚጠጋ ጊዜ አንድ ቤትና አንድ አልጋ ላይ ተጋርተናል። የኑሮ ልዩነት ሳይሆን ፍቅር ይበልጣል ብሎ ልቤ ሞልቶት ነበር። በጣም ለያዘኝ። አንድ ልቤ
በህግ ፊት አቁሚውና መብትሽን አስከብሪ ይለኛል። ሌላኛው ልቤ ደግሞ መምጫዋ እየተቃረበ ነው፣ ስለዚህ የሰጠሽኝ ይዘሽ የሚከራይልሽ ቤት ግቢ ይለኛል። አታሸንፊውም ይለኛል። ግራ ተጋባሁ። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ፍርድ ቤት ትሄዳላችሁ ወይንስ ወደ ተከራየላችሁ ቤት? እውነቱን ልንገራችሁ፣ ከሱ ደግሞ ከባድ ፍቅር ላይ ነኝ። ሌላው ልቤ ደግሞ እንዴት ታጫዋለሽ? ካንተ ጋር ነው መኖር የምፈልገው በይው ይለኛል። ሲያዋጣ ሲላችሁ ምን ያህል ልብ እንደሚሰብር አስቡበትና ሐሳባችሁን በቀናነት አካፍሉኝ።